1800 ጊዜ የምንሰማው አዛን ለሶላት ጥሪ ከመሆኑ ሌላ ምን ተአምር እንዳለው አስበን እናውቃለን። ምድር ሎንጊቲዩድ እና ላቲቲዩድ በተባሉ በ360 የሐሳብ መስመሮች በሊቃውን ተከፋፍላለች። እንደምታውቁት ይህ የሐሳብ መስመር አውሮፕላኖች የሚበሩበት፣ የዓለም የሰዓት መለያየት የሚለካበት እና ሌሎች ብዙ ወሳኝ የሆኑ ሳይንሳዊ ድርጊቶች የሚከናወኑበት የእውቀት ዘዴ ነው። ከአንዱ አልቲቲዩድ እስከሚቀጥለው ድረስ ያለው ርቀት የ4 ደቂቃ ልዩነት አለው። ስለሆነም 360 አልቲቲዩድ በ4 ደቂቃ ሲባዛ 1440 ደቂቃ ይሆናል። ማለትም 24 ሰዓት ይሆናል ማለት ነው። አንድ አዛን ሲደረግ በአማካይ 4 ደቂቃ ይፈጃል። ስለሆነም አንድ ቦታ አዛን ተደርጎ ሲያበቃ በትክክል የሚቀጥለው አዛን በሚቀጥለው አልቲቲዩድ ሰዓት ላይ ይሆናል ማለት ነው። ማለትም በምድር ላይ በሙሉ አዛን ስለሚደረግና የሶላት ወቅትም በየ4 ደቂቃ ልዩነት ስለሚለያይ በዓለም ላይ በየቀኑ 24 ሰዓት ሳያቋርጥ ዓመቱን ሙሉ ለዘላለም አዛን ይደረጋል ማለት ነው። አዛን ሲደረግ በውስጡ የሚባሉት ቃላት 50 ናቸው። በአዛን ሲደረግ የምንጠራው የፈርድ ሰላቶቻችን በቀን 5 ሲሆኑ 5 ሰላት ያው እንደ 50 ሰላት ነው የሚቆጠሩ ተብሏል አጅሩ። እንደገና ማንኛውም ሐሰና በ10 ስለሚበዛ 50 ነው ማለት ነው። 50 ቃላት 50 ሰላት ማለት ነው። በቁርአን ውስጥ አዘነ የሚለው ቃል 2 ጊዜ ተጠቅሷል። ሙአዚን የሚለው 2፣ አዛን የሚለው 1፣ ቶታል 5 ጊዜ ተጠቅሷል። ይህም በትክክል በአዛኑ ቁጥር ልክ ማለት ነው። በአዛን ውስጥ የምንጠቀምባቸው ፊደላት ብዛት 17 ሲሆን በቀን በአዛን ተጠርተን የምንሰግደው ፈርድ ሰላት ረካዓ ብዛት በትክክል ተመሳሳይ 17 ነው። ሱብሃንአላህ። አዛን ሲደረግ 12 ጊዜ አረፍተ ነገሮቹ ይባላሉ። አላሁ አክበር አላሁ አክበር 1፣ እንደገና አላሁ አክበር 2፣ አሽሀዱ አን ላ ኢላሃ ኢላላህ 3 እያለ ማለት ነው። ይህም ዓመቱን በሙሉ 12 ወራት የማያቋርጥ ሂደት መሆኑን ነው የሚያመላክተው። በአዛን ላይ ላኢላሃ ኢላላህ የሚለው ቃልም 12 ፊደላት የያዘ መሆኑ እንደዚሁ 12 ወራትን ዓመቱን በሙሉ ዘላለም